አንድ እርሻ ያለ አንዳች የሰው ንክኪ፣ ያለ አራሽ ድካምና ያለ አፈር ምርት ሊሰጥ ይችላል ብላችሁ ታስባላችሁ? በዓለማችን ላይ 1.4 ቢሊዮን ሕዝብን የመመገብ ግዙፍ ኃላፊነት ያለባት ሀገር አለች። የሚገርመው ግን ይህች ሀገር ካላት አጠቃላይ መሬት ውስጥ ለግብርና የሚሆነው አፈር ያለው ከ10 በመቶ ያነሰ ብቻ ነው። ታዲያ ይህችን ግዙፍ ሀገር ከረሃብ አውጥቶ የዓለማችን የግብርና ቴክኖሎጂ ቁንጮ ያደረጋት ሚስጥር ምንድን ነው? መልሱ አርቲፊሻል ኢንተለጀንስ ወይም ሰው አስተውሎት ይባላል። ዛሬ ላይ በቻይና ጎዳናዎችና እርሻዎች ውስጥ ሰማዩን የተቆጣጠሩ ድሮኖችን፣ በጠፈር ሳተላይት ላይ የሚመረምሩ ሰው አልባ ትራክተሮችን፣ የቅጠል ጤናን በሴኮንዶች የሚያነቡ IoT ሴንሰሮችና እንዲሁም በሮቦቶች የሚተዳደሩ የከተማ ፎቅ እርሻዎችን እንጎበኛለን። ይህን ቴክኖሎጂ አቤት የሰው ልጅ የግብርና ታሪክን እንዴት ሊቀይረው እንደቻለ አብረን የምናይበት ይሆናል። እስከ መጨረሻው አብራችሁን ቆዩ። ከዛሬ ጥቂት አስርታት ዓመት በፊት ቻይና በከባድ ድርቅና የምግብ እጥረት ትፈተን ነበር። ባህላዊ የእርሻ ዘዴ የህዝቧን ፈጣን እድገት ማመጣጠን አልቻለም ነበር። ነገር ግን የቻይና ህዝብ መንግስት አንድ ትልቅ ውሳኔ ወሰኑ። የወደፊቱ ህልውናቸው መሬታችን ላይ ሳይሆን በሚመረተው የቴክኖሎጂ አብዮት ላይ ይሆናል ብለው ያስቡ ነበር። ባለፉት 20 ዓመታት ውስጥ ቻይና ከባህላዊና በእጅ የመቆፈር ዘመን ወጣ በቀጥታ ወደ አራተኛው የግብርና ቴክኖሎጂ ተሻግራለች። ይህ ጉዞ የቴክኖሎጂ ብቻ ሳይሆን የሰው ልጅ የህልውና አብዮት ነበር። በዛሬዋ ቻይና አርቲፊሻል ኢንተለጀንስ የግብርናው ዋና አእምሮ ሆኗል። AI የቀን የአየር ሁኔታ፣ የዝናብ መጠን እንዲሁም የአፈር ይዘት በመተንበይ ገበሬው መቼ መዝራትና መቼ ውሃ ማጠጣትና መቼ መሰብሰብ እንዳለበት በሴኮንዶች ውስጥ ይወስናል። የኮምፒውተር እይታ ያላቸው የAI ካሜራዎች የእጽዋቱን ቅጠል መመልከት ብቻ ሰብሉን ምን አይነት በቫይታሚን ወይም ማዳበሪያ እንደተጎደለውና እንደተጎዳ በምን አይነት ተባይ እንደተጠቃ ከሰው ልጅ አይን ቀድመው ይለያሉ። በቻይና የሃሉይን ግዛት ውስጥ የሚገኙ ግዙፍ የእርሻ መሬቶች ሙሉ በሙሉ በሰው አልባ ትራክተሮችና በኮምባይኖች ይዘጋጃሉ። እነዚህ ማሽኖች በ5G ኔትወርክ እና በቻይና የቪዲዮ ሳተላይት ሲስተም የታገዙ በመሆናቸው እስከ 2 ሴንቲሜትር በሚደርስ ፍጹም ጥንቃቄ ውስጥ መስመራቸውን ሳይስቱ ሌሊትና ቀን ያለ እረፍት መስራት ይችላሉ። ገበሬው በቤቱ ተኝቶ ማሽኖች እርሻዎችን ጨርሰው ይመለሳሉ። በቻይና ሰማይ ላይ ከሚበሩ ድሮኖች መካከል አብዛኞቹ ለፎቶግራፍ ሳይሆን ለግብርና የተሰሩ ናቸው። እንደ DJI እና XAG ያሉ የቻይና የቴክኖሎጂ ኩባንያዎች ዓለም በግብርና ድሮኖች እየመረጡ እና እንዲሁም እየመሩ ይገኛሉ። አንድ የግብርና ድሮን በ10 ደቂቃ ውስጥ ከ80 ሰው በላይ የሚሰራውን የመድኃኒት እርጨታ ስራ ያከናውናል። ይባስ ብሎ ድሮኖቹ ባህላዊ ዘዴ የሚያከናውን የውሃ መጠን በ90%፣ የመድኃኒት ብክነትን ደግሞ በ30% ይቀንሳሉ። ከእነዚህ በተጨማሪ ድሮኖቹ ፍጹም ትክክለኛ በሆነ ቦታ ላይ ብቻ ዘር በመዝራት መሬቱን በአጭር ጊዜ ውስጥ ይሸፍኑታል። በቻይና የሸዋንግቱ ከተማ ውስጥ የአትክልት ዋና ከተማ በመባል ትታወቃለች። ከዚህ ከተማ ውስጥ የአየር ሁኔታና የወቅቶች መለዋወጥ ዋጋ የላቸውም። በእነዚህ ስማርት ግሪን ሃውስ ውስጥ የሙቀት መጠን፣ እርጥበት፣ የብርሃን መጠንና የካርቦን ዳይኦክሳይድ መጠን ሙሉ በሙሉ በሴንሰሮችና በኮምፒውተር ቁጥጥር ስር ናቸው። በበረዶ ወራት እንኳን ሳይቀር አትክልቶች እንደ አጋዥ ክረምት በብዛት ያድጋሉ። ቻይና የተፈጥሮን የአየር ጠባይ በዚህ መልኩ በመቆጣጠር ዓመቱን በሙሉ ትኩስ ምርት ለዓለም ታቀርባለች። ሌላኛው ደግሞ ከመሬት በታች የተሸሸጉ ሴንሰሮች የአፈሩን የካቲዮን የፒኤችቢ መጠን እንዲሁም የእርጥበትና የናይትሮጅን መጠን በየሴኮንዱ ይለካሉ። ይህ መረጃ ቀጥታ ወደ ጠፈር ይላካል። በቻይና ቪዲዮ ሳተላይት ህዋ ላይ ሙሉ በሙሉ የሀገሪቱን ሰብል ይከታተላል። ሳተላይቱ የእርሻውን የተላከውን መረጃ መዝግቦ የትኛው መሬት ክፍልና እንዲሁም የትኛው ቦታ ላይ እንደሚያስፈልገው የትኛው ክፍል ደግሞ የፀሐይ ብርሃን እንደጎደለው ያሳያል። ይህ ፔንሽን ፋርሚንግ ወይም ትክክለኛ ግብርና ይባላል። አንድ የውሃ ጠብታ ማዳበሪያ ቅንጣት አይባክንም። ወደዚህኛው ስንመጣ ደግሞ አፈር አያስፈልግም፣ የፀሐይ ብርሃንም አያስፈልግም። በቤጂንግ እና በሽንጂን ባሉ ግዙፍ ከተሞች ውስጥ ቨርቲካል ፋርሚንግ ወይም የቁመት እርሻዎች እየተባሉ ይጠራሉ። በፎቅ ህንፃዎች ውስጥ አትክልቶችን በውሃና በቫይታሚን ንጥረ ነገሮች ብቻ ያድጋሉ።
እነዚህ አትክልቶች የሚንከባከባቸውና የሚያሳድጋቸው ደግሞ የሰው ልጆች ሳይሆን አልትራ ቨርጂን የተባለ ቴክኖሎጂ ነው። ሮቦቶች አትክልቱ መብሰሉን በቀለም ለይተው ካወቁ በኋላ ሳይጎዱ በለስላሳ እጃቸው ቀጥፈው ወዲያውኑ ወደ ማሽንና ወደሚታጠብበት ቦታ ያስገቡታል። ወደዚህኛው ቴክኖሎጂ ስንመጣ ደግሞ ምርቱን ከተሰበሰበ በኋላ ወደ ገበያ እንዴት ይደርሳል የሚለው ነው። ከዚህ ጋር የቻይና ኢኮኖሚና ወይም ቢግ ዳታ ጥበብ ይታይበታል። እንደ ቪዲዮና አሊባባ ያሉ ዲጂታል ፎረሞች ገበሬውን በቀጥታ ከከተማዋ ተጠቃሚ ጋር ያገናኙታል። ገበሬው የገበያ ውስጥ ቆሞ ሳይሆን በስልክ ቀጥታ ስርጭት ላይቭ ስትሪም በማድረግ ምርቱን ያስተዋውቃል። ትዕዛዙ እንደገባም አውቶሜትድ የሆኑ ቴክኖሎጂዎችን ወይም ማጓጓዦችን በመጠቀም በ24 ሰዓት ውስጥ እነዛ ምርቶች ወደ ተባለው የቴክኖሎጂ ኩባንያ ወደ አሊባባ ወይም ቀጥታ ይገባሉ። እነዚህ ምርቶችም ወዲያውኑ ፍሬሽ እንደሆኑ አገልግሎት ይሰጣሉ ማለት ነው። ይህ ሁሉ ተአምር በቻይና የተከሰተ ነው። እንደሌላው ዓለም ቻይና መንግስት ገጠርን የማደስ ሩራል ሪቫይታላይዜሽን ወይም ስትራቴጂ በመቅረጽ በቢሊዮን የሚቆጠሩ ዶላሮችን በግብርና ምርመራና ቴክኖሎጂ ላይ አፍሷል። ዛሬ ቻይና ይህን ቴክኖሎጂ ለራሷ ብቻ አላስቀረችም። እንደ ኤዥያ፣ በላቲን አሜሪካ እና በአፍሪካ ሀገራት የቴክኖሎጂ ችግር እያደረገች ይገኛሉ። የቻይና የግብርና ድሮኖችና የድር ተቋማዊ ብርዝሮችን በዓለም አቀፍ ደረጃ የምግብ ዋስትናን ለማረጋገጥ ትልቅ አስተዋጽኦ እያደረጉም ይገኛሉ። እንደ ኢትዮጵያ ያሉ ሰፊ ለም መሬትና ከፍተኛ ሀብት ያላቸው ሀገራት ከቻይና ትልቅ ትምህርት መውሰድ ይችላሉ። ቴክኖሎጂ ወደ ምን ይመስላል? ነገር ግን በቡድን በመደራጀት አነስተኛ የግብርና ድሮኖችን በመጠቀም የሞባይል አፕሊኬሽኖችን ለገበያ ትስስር መዋል እና ጠብታ የመስኖ ቴክኖሎጂ መተግበር ትልቅ ለውጥ ያመጣል ብዬ አስባለሁ። ቻይና ካረጋገጣችው እውነት አንድ ሀገር ለማደግ በቅድሚያ ገበሬዎች ማበልጸግና እርሻውን ማዘመንና ዘመናዊ ማድረግ የሚለው አንደኛው መርህ ነው። ወደፊት እርሻዎች ሰዎችን የሚሹት ለመስራት ሳይሆን ማሽኖች ለመቆጣጠር ብቻ ይሆናል። የቻይና የግብርና ቴክኖሎጂ የሚያሳየን አንድ ነገር ቢኖር የሰው ልጅ ፈጠራ ከተጣመረ ለረሃብ ከምድር ገጽ ማጥፋት ይቻላል። የዛሬው ቻይና የግብርና የነገው ዓለማችን እውነታ ቴክኖሎጂ የምግብ ዋስትናችን ብቻ ሳይሆን የዓለም የወደፊት ዕጣ ፈንታ እየቀየረ ይገኛል። እንግዲህ ውድ የቻናላችን ቤተሰቦች የቻይና የግብርና ቴክኖሎጂ አብዮት አስገርሟችኋል? በእኛ ሀገር የትኛው የቴክኖሎጂ አይነት ቢገነባ የእናንተ ትወዳላችሁ? እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ሳብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ሳምንት።